በጌታ በኢየሱስ ስም የእግዚአብሔርን ቃል አነበዋለሁ። ዘፍጥረት ምዕራፍ 37 ከቁጥር 7 ጀምሮ ያለው ቃል እንደዚህ ይላል። ዮሴፍም ሕልምን አለመ፣ ለወንድሞቹም ነገራቸው። እነርሱም እንደገና በብዙ ጠሉት። እርሱም አላቸው፣ እኔ ያለምኩ ሕልም ስሙ። እነሆ እኛ በእርሻ መካከል ነዶ ስናስር ነበረና፣ እነሆ የኔ ነዶ ቀጥ ብላ ቆመች፣ የእናንተም ነዶች በዙሪያ ከቦ እነሆ ለኔ ነዶ ሰገዱ። በጌታ በኢየሱስ ክርስቶስ ኃይል ጸልይላችኋለሁ። የእናንተ ነዶ ቀጥ ብላ ትቆማለች። የእናንተ ትዳር፣ የእናንተ አገልግሎት፣ የእናንተ ራእይ፣ የእናንተ መንፈሳዊ የሆነ ምድራዊ ነገር ቀጥ ብሎ ይቆማል። በመካከላችሁ ብዙ ነዶ በሕይወታችሁ፣ በመንገዳችሁ፣ በአገልግሎታችሁ፣ በመንፈሳዊ የሆነ በምድራዊ ነገራችሁ ላይ እናንተ ጋር ያለው ነዶ ቀጥ ብሎ እንዳይቆም፣ ልማችሁ ቀጥ ብሎ እንዳይቆም፣ አገልግሎታችሁ ቀጥ ብሎ እንዳይቆም የሚያናውጡት መካከል የእናንተ አገልግሎት ቀጥ ብሎ ይቆማል። ትዳራችሁ ቀጥ ብሎ ይቆማል። ማን ነው እያናወጠ ያለው? እግዚአብሔር መልስ ይሰጣችኋል። የእናንተ ሕይወት፣ የእናንተ አገልግሎት፣ የእናንተ ሰላም፣ የእናንተ ጤና፣ የእናንተ የሕይወታችሁ ዘይቤ ከዚህ በኋላ ይስተካከላል። የሚያናውጣችሁ ይቆማል። የእናንተ ጉዳይ በኢየሱስ ክርስቶስም በብዙ ነዶ መካከል፣ በብዙ በሚገፉ ሰዎች መካከል፣ በብዙ አስማተኞች ደጋሚዎች መካከል፣ በብዙ የእናንተን ነገር ለማስቆም የሚታገሉ ሰዎች መካከል የእናንተ ነዶ ቀጥ ብላ ትቆማለች። ተባረኩ። ይሄን ቃል ለሌሎች ሼር አድርጉ። የኔ ነዶ ቀጥ ብላ ቆመች ያላችሁ በሕይወታችሁ ላይ አውጁ። ተባረኩ።